እንደዚህ በጣም ዝም ብለን ስንይዘው ሎጎን እንዲፈጥንልናል ማለት ነው። ግን አንዳንዴ ስትሮጡ ምናምን እንዳይፈጥንባችሁ ማድረግ ትችላላችሁ ማለት ነው። እንዴት ነው ካራችሁ ይሄ ሎጎን ወደፊት ይዙና ሆልድ ታርጉና እዚህ ጋር ደግሞ ያስያችሁ ይችላል ነገር ጫን ስለደረሰ አያቻት እንዲቀስ እንደሚል ስለቀው ግን በጣም ይፈጥናል ማለት ነው። እንዲቀስ ይላል ማለት ነው። እና ይሄ ሆልድ ስክሪን ስትያደርጉ በጣም አሪፍ ነው። ምክንያቱም ይሄ በመንገድ ይጠቅማችኋል ማለት ነው። አሁን ለምሳሌ ፋስት እየፈጠናችሁ ከሆነ እንደዚህ እየፈጠናችሁ ከሆነ ለምሳሌ እየፈጠናችሁ ከሆነ ስለዚህ ሊመጣባችሁ ሲመጣ ተጋጣሚያችሁ ሆልድ ስታደርጉት እንዲቀስ ስትሉ ግራ ይገባል ማለት ነው። እና እናንተ አሪፍ አታክ ማድረግ ትችላላችሁ ማለት ነው። በጣም አሪፍ ስኪል ነው ይሄ ነገር። ሌላ ነገር ደግሞ ማሳያችሁ ስኪል ሹቶች ነው ማለት ነው። እንዴት ነው ስኪል ሹቶች ማለት ካላችሁ አሁን ለምሳሌ አብዛኛው ጊዜ መተን ወደ ኋላ ሲያገቡልን እንችላለን በእግራቸው ወደ ኋላ አጥተናል እና ፎርሚች ምናምን ሊገቡብን ይችላል ማለት ነው። እሱ ነገር እንዴት ማድረግ እንደምንችል ነው። እና አብዛኛው ጊዜ እሱ ነገር ግን ቀላል አይደለም። ኖርማል ፎርሚቾች ምናምን እንዴት ቀላል ሊሆን አይችልም። ምክንያቱም እኛ ታፕ እያደረግን ስለሆነ ማለት ነው። አሁን ለምሳሌ አንዱን ልሞክርና ላሳያችሁ። እዚህ ጋር ያዘና እዛ ጋር ተጫዋቾች ተሰብስበውና ላሳያችሁ። አሁን ለምሳሌ ያው እዚህ ጋር አረኩኛ ሁለት ታፕ ማድረግ እዚህ ጋር እንደውም አይመጣም ምክንያቱም ከተጫዋች ስለሌለ ነው። እና እዚህ ጋር ያስኩትን ነው ማድረግ ማለት ነው። እዚህኛው ሁለት እዚህኛው ማሽከረክራትን ሁለት ታፕ ታረግ እንደዚህ ሆኖ ኖርማል ዝም ብሎ ይጀልቅልኝ ይችላል ወደ ኋላ ሊያገባልን ይችላል። አሁን እዚህ ነው አያችሁት እንዲሁ ወደ ኋላ ሳናስበው በእግርም ሊመታልን ይችላል። የጊዜ እንትን ብላችሁ በችሎታ ምናምን አይደለም። እዚህ ክሊክስ ስትነኩ ወይ እንትን ያመጣላችሁ ወይ ዝም ብሎ ይጀልጥላችኋል ወይም ፍሪ ኪክ ይወርዳሉ ማለት ነው። እና ይሄ ነገር ሁሉም አንድ አይነት ቦታ ሊሆን አይችልም ማለት ነው። ሁሌ ፍሪ ኪክ ብላችሁ ፍሪ ኪክ ልታደርጉት አትችሉም ማለት ነው። እና የዛሬው ቪዲዮ በእንደዚህ አይነት መንገድ አሪፍ ስኪል ይዤላችሁ ቀርቤያለሁ ብዬ አስባለሁ። ላይክ ሰብስክራይብ በማድረግ የኢቢ ጌመር ቤተሰቦችን መቀላቀል ይችላሉ። ይመቻችሁ።